ሀራ ምድር ያለው የሰላም አስከባሪ ኃይል ወደ መቀሌ ለመግባት ዝግጁ መሆኑ ተገለጸ። በሀራ ምድር ሰፍሮ የሚገኘው የሰላም አስከባሪው ኃይል የተሰጠውን ግብረ መልስና ተልዕኮ ለማከናወን ወደ መቀሌ ከተማ ለመግባት ሙሉ ዝግጅቱን ማጠናቀቁንም አስታውቋል። እንደ ምንጮች ገለጻ ኃይሉ በቦታው ተሰማርቶ የነበረውን ሥራ በማጠናቀቅና አስፈላጊውን ቅድመ ዝግጅት በመጨረስ ወደ መቀሌ ለማቅናት ጥሪና ትዕዛዝ እየጠበቀ እንደሚገኝም ተነግሯል። ይህ እንቅስቃሴ በሰላም ማስከበር ሂደቱ ውስጥ ትልቅ ምዕራፍ እንደሚሆን የሚጠበቅ ሲሆን በህወሓት ኃይል ሊሰነዘር የሚችል ማናቸውንም ኃይል ለመመከት ቅድመ ዝግጅቱንም ማጠናቀቁም ተነግሯል። አባላቱ እንዳሉት በአካባቢው የሚታዩትን አለመረጋጋቶችና የፖለቲካ ውጥረቶችን በጥንቃቄ እየተከታተሉ መሆናቸውን ጠቁመው ህዝባዊ ሰላምና ጸጥታን ለማስከበር አስፈላጊውን መስዋዕትነት ለመክፈል ዝግጁ መሆናቸውንም አረጋግጧል። በዚህም ህብረተሰቡ የሰላም ሂደቱን የሚያደርገውን እንቅስቃሴና የሚሰጣቸውን መመሪያ በመከተል አስፈላጊውን ትብብር እንዲያደርጉም ጥሪ ቀርበዋል።